ብዙ ጊዜ ወደ ጤና ተቋም ስትሄዱ ለደም ግፊት መጨመር ጭንቀት ቀንሱ፣ ለጨጓራ ህመም ጭንቀት ቀንሱ፣ ለስኳር ህመም ጭንቀት ቀንሱ፣ እንዲሁም ለተለያዩ የስነ አእምሮ ህመሞች ጭንቀት ቀንሱ ትባላላችሁ። ግን እንዴት ነው ጭንቀትን መቀነስ የሚቻለው? ሰላም እንዴት ናችሁ? ዶክተር ሳራ ዮሐንስ ነኝ፣ ፋሚሊ ዶክተር። እንኳን ወደ ዩቲዩብ ቻናል ላይ በሰላም መጣችሁ። ዛሬ የምናየው የተለያዩ የጭንቀት መቀነሻ መንገዶችን ይሆናል ማለት ነው። ጭንቀት ኖርማሊ ያው ማንኛውም ሰው ጭንቀት የሰውነታችን ኖርማል ሪስፖንስ ወይም ደግሞ ምላሽ ነው። ነገር ግን ጭንቀት በሚበዛበት ጊዜ በሰውነታችን ላይ እንዲሁም በአእምሯችን ላይ ጉዳት ያመጣል። ስለዚህ ዛሬ የተለያዩ የጭንቀት መቀነሻ መንገዶችን እናያለን ማለት ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ዩቲዩቤን ከታች ሰብስክራይብ በማድረግና ሌሎች አዳዲስ ቪዲዮዎች ደግሞ እንዲደርሳችሁ የደውል ምልክት መጫን እንዳትረሱ። አብራችሁን ቆዩ። እሺ በመጀመሪያ የምናየው ጭንቀት ማለት ምን ማለት ነው? ጭንቀት ማለት በአስቸጋሪ ሁኔታ ጊዜ የሚፈጠር የአእምሮ ውጥረት ነው። በህይወታችን ውስጥ የሚገጥሙን ተግዳሮቶችና ስጋቶችን እንድንፈታ የሚገፋፋን እንዲሁም ደግሞ የሰው ልጅ ተፈጥሯዊ ምላሽ ነው። ሁሉም ሰው በተወሰነ ደረጃ ውጥረት ያጋጥመዋል። ለጭንቀት ምላሽ የምንሰጥበት መንገድ ግን ለአጠቃላይ ደህንነታችን ትልቅ ለውጥ ያመጣል። ጭንቀት ወይም ደግሞ ስትሬስ አንጎላችን ላይ የሰውነታችን ላይ ስፔሻሊ ቆዳችን ላይ ተጽዕኖ ይፈጥራል። ጭንቀት ሳይበዛ እጅግ በጣም ጥሩ ነው። የጭንቀት መብዛት ምልክቶችን በአጠቃላይ ስናይ የመጀመሪያው ነገር ምንድነው? ስለ ባለፈው ህይወታችን መጥፎ ነገር ወይም ስላጋጠመን መጥፎ እድል እያሰብን ከመጠን በላይ መጨነቅ፣ እንዲሁም ደግሞ ወደፊት መጥፎ ነገር ይገጥመናል ብለን ከመጠን በላይ መጨነቅ። ሌላው ነገር ምንድነው? የትኩረት ማጣት ስሜት ሊኖር ይችላል። ከዛ ደግሞ በቀላሉ መናደድ፣ ደንጋጣ መሆን፣ መሸበር፣ ማዘን፣ ማልቀስ ሊሆን ይችላል ማለት ነው። ሌላ ደግሞ የተለያዩ የሰውነታችን ህመም ምልክቶች ይኖራሉ። የጀርባ ህመም፣ የራስ ምታት፣ የጨጓራ ህመም ይኖራል ማለት ነው። ከዛም ደግሞ የእንቅልፍ ችግር፣ የአመጋገብ ለውጥ፣ በጣም ብዙ መብላት ወይም ደግሞ የምግብ ፍላጎት መቀነስ እና ትንሽ ብቻ መብላት ሊሆን ይችላል። ድካም ስሜት ይኖራል። እናም ደግሞ ማልቀስ፣ ማዘን፣ መሸበር፣ በትንንሽ ነገሮች መሸበር፣ እንዲሁም ሌሎች የስነ አእምሮ ህመሞች እንደ ድብርት ወይም ዲፕሬሽን፣ ከመጠን በላይ ጭንቀት እና ፍርሃት ወይም አንግዛይቲ ዲስኦርደር የተባሉ የስነ አእምሮ ህመሞች ጭንቀትን እንደ አንድ ምልክት አድርገው ያሳያሉ። ሌሎች የውስጥ ደዌ የቆዩ የውስጥ ደዌ ህመም ያለባቸው ሰዎች ከመጠን በላይ ጭንቀት የተጋለጡ ናቸው። የማይድን ህመም ወይም እንደ ካንሰር ሊሆን ይችላል፣ የኤችአይቪ ሊሆን ይችላል። ህመማቸው 100% የማይድን የስኳር ህመምተኞች ከመጠን በላይ ይጨነቃሉ ማለት ነው። እንዲሁም ደግሞ አልኮሆል፣ ሲጋራ እንዲሁም ሌሎች እጾችን የሚጠቀሙ ሰዎች ለጭንቀት መብዛት የተጋለጡ ናቸው። ስለዚህ ስትሬስ ወይም ጭንቀት ሁሉም ሰው የራሱ የሆነ የጭንቀት መቀነሻ መንገዶች አሉት። ከሰው ሰው ይለያያል። ኖርማል ወይም ደግሞ ሰውነታችን ያው ጥሩ ምላሽ ነው ብያቸዋለሁ፣ ጭንቀት ሳይበዛ። ምክንያቱም ሰውነታችን ከተለያዩ አሉታዊ ከሆኑ ነገሮች ይከላከልልናል ማለት ነው። ሪስፖንስ ወይም ምላሽ ስለሚሰጥ ነው። ለምሳሌ የስራ ቃለ መጠይቅ፣ የትምህርት ቤት ፈተናዎች፣ የስራ ጫናዎች፣ ደህንነቱ ያልተጠበቀ ስራ፣ ከሰዎች ጋር የሚፈጠር ግጭት፣ ለምሳሌ ከቤተሰብ ጋር፣ ከጓደኞች ጋር ወይም ደግሞ ከስራ ባልደረቦች ጋር የሚፈጠር ግጭት ያሉ ፈታኝ ሁኔታዎች ውስጥ ጭንቀት መሰማት ተፈጥሯዊ ነው። እናም ለብዙ ሰዎች ሁኔታው እየተሻሻለ ሲሄድ ወይም ሁኔታውን በስሜታዊነት ለመቋቋም ሲማሩ ውጥረት በጊዜ ሂደት ወይም ከጊዜ ወደ ጊዜ ይቀንሳል ማለት ነው። የኢኮኖሚ ቀውሶች፣ የበሽታ ወረርሽኝ፣ የተፈጥሮ አደጋዎች እንደ መሬት መንቀጥቀጥ፣ የመሬት መንሸራተት እንዲሁም የተለያዩ ያው እኛ ሀገር የተለመደ ባይሆንም ሱናሚ የምንለው ከዛ ጦርነት እና የማህበረሰብ ብጥብጥ ባሉ ክስተቶች ወቅት ውጥረት ይከሰታል። በሀገራችን ውስጥ የተለያዩ ስትሬስን ወይም ከመጠን በላይ ጭንቀትን የተመለከተ ጥናቶች ብዙ ተሰርተዋል። ከነዚህም ውስጥ ጥናቶች አንዱ ምንድነው? በሐዋሳ በሲዳማ ክልል የተሰራው ጥናት እንደሚያመለክተው ከሆነ ስራ ቦታ ላይ ያው ስራ ቦታ ያሉ ሴቶች ላይ ነበር ጥናት የተሰራው። እነሱ ላይ ጥናት ተሰርቶ ወደ 59% የሚሆኑ ሴቶች ከመጠን በላይ ጭንቀት የተጋለጡ ናቸው። ይህም ደግሞ
ያላገቡ ሴቶች፣ የቆየ የውስጥ ደዌ ህመም ያለባቸው እንዲሁም ደግሞ አልኮል የሚጠቀሙ ሴቶች ከመጠን በላይ ጭንቀት ወይም ወርክ ሪሌትድ ስትሬስ ፕሮብለም የተጋለጡ ናቸው ማለት ነው። ሌላ ደግሞ ያው ከቅርብ ጊዜ ወዲህ በሰሜኑ ኢትዮጵያ ክፍል ላይ በተካሄዱ ጦርነት ከሱ ጦርነት በኋላ ጥናቶች ተሰርተው ምንድነው ያመለከተው 76% ያህል ሰዎች በጭንቀት መብዛት ይሰቃያሉ ወይም ጭንቀት ከመጠን በላይ አለባቸው ማለት ነው። ይህም ደግሞ ከነዚህ ሰዎች መካከል እድሜያቸው ከ45 ዓመት በላይ የሆነ ያልተማሩ ሰዎች፣ ብዙ ልጆች እና ብዙ የቤተሰብ መጠን ያላቸው ሰዎች፣ አልኮል የሚጠቀሙ፣ ሲጋራ የሚያጨሱ፣ በጦርነት ወቅት ለተለያዩ አሰቃቂ ክስተቶች የተዳረጉ ሰዎች እንዲሁም ደግሞ ሴቶች አስገድዶ መደፈር ሊሆን ይችላል ወይም አካላዊ ጉዳት ሊሆን ይችላል ከመጠን በላይ ጭንቀት የተጋለጡ ናቸው ማለት ነው። በመጨረሻም ደግሞ ወደ ዋናው ጉዳያችን ስንመጣ የተለያዩ የጭንቀት መቀነሻ መንገዶች አሉ። የመጀመሪያው ጭንቀት መቀነሻ መንገድ ምንድን ነው? መጸለይ ነው። ወደ ፈጣሪ መጸለይ። ሁላችሁም ያው የተለያየ ሃይማኖት አላችሁ። ስለዚህ በሃይማኖታችሁ ክርስቲያን የሆናችሁ ቤተክርስቲያን በመሄድ ወይም ደግሞ በሃይማኖታችሁ መጸለይ፣ ሙስሊምም የሆናችሁ ወደ መስጊድ ወይም ወደ ያው አላህ መጸለይ ያስፈልጋል ማለት ነው። ስለዚህ ጸሎት እጅግ በጣም ወሳኝ እና ጠቃሚ የሆነ የጭንቀት መቀነሻ መንገድ ነው። ስለዚህ ጸሎት ወሳኝ ነገር ነው ማለት ነው። በእምነታችሁ መጽናት፣ እምነታችሁን ማጠንከር፣ ቤተክርስቲያን ወይም ደግሞ መስጊድ ሄዳችሁ ከሃይማኖት አባቶች ጋር የተለያዩ ተስፋ ያስቆረጣችሁን ነገሮች፣ ያስጨነቃችሁን ነገሮች መናገር። ያው በክርስትናው ያው እኔም ክርስትና ስለሆንኩኝ ንስሐ አባት የሚባል ነገር አለ። በእስልምናው ደግሞ ሃይማኖት ይኖራል። የሼካዎች ጋር ወይም ደግሞ የሃይማኖት አባቶች ጋር በመሄድ ጭንቀታችሁን መናገር፣ ያስጨነቃችሁን ነገር፣ ከመጠን በላይ ያሳሰባችሁን ነገር መናገር ያስፈልጋል ማለት ነው። እጅግ በጣም ሃይማኖታዊ ትምህርቶች እጅግ በጣም ጭንቀትን በመቀነስ ሂደት ትልቅ ለውጥ አላቸው። ስለዚህ በሃይማኖታችሁ መጽናት እጅግ በጣም ወሳኝ ነገር ነው ማለት ነው። ሌላ ነገር ደግሞ እምነታችሁ ከፈቀደ ወይም ደግሞ እናንተ የማትቃወሙት አይነት ከሆነ ሜዲቴሽን እና ዮጋ እጅግ በጣም ወሳኝ የሆኑ የጭንቀት መቀነሻ መንገዶች ናቸው። እነዚህ ያው በጥናት ስለተደገፉ ነው፣ በሳይንሳዊ ጥናት የተደገፉ ናቸው። ጭንቀትን በጣም ይቀንሳሉ፣ በጣም ጥቅም አላቸው ማለት ነው። ስለዚህ እናንተ ካመናችሁበት ከሃይማኖታችሁ ጋር የማይጣረስ ከሆነ ሜዲቴሽን እና ዮጋን የተለያዩ የሰውነት ማፍታቻ መንገዶችም ዮጋ አሉ፣ እነሱን መጠቀም ትችላላችሁ። የቀን እቅዳችሁን በወረቀት ላይ ጽፋችሁ ማውጣት ያስፈልጋል። ለምሳሌ ዛሬ ይህንን አደርጋለሁ፣ ቤተሰብ ጋር እንደዚህ እጠይቃለሁ፣ ከጓደኞቼ ጋር እገናኛለሁ፣ እዚህ ቦታ ሄዳለሁ፣ አመጋገብሬን፣ የአካል ብቃት እንቅስቃሴ ምናምን የሚለውን ማውጣት አለባችሁ፣ ፕሮግራም ማለት ነው። ስለዚህ የቀን እቅድ ጽፋችሁ በቀን የምትሰሩትን ነገር ጽፋችሁ ማዘጋጀት አለባችሁ ማለት ነው። ሌላ ነገር ደግሞ ምንድነው? በቂ እንቅልፍ መተኛት። ምክንያቱም እንቅልፍ እጅግ በጣም ወሳኝና አስፈላጊ የሆነ ነገር ነው። በቂ እንቅልፍ ማለት ለአዋቂዎች ከ18 ዓመት በላይ ለሆኑ ሰዎች በቀን ከ7 ሰዓት እስከ 8 ሰዓት መተኛት ማለት ነው። ጭንቀት ላይ ደግሞ አይምሯችን እጅግ በጣም ይወጠራል፣ አንጎላችን ይወጠራል። ስለዚህ በዚህ ጊዜ ምን ያስፈልጋል? እረፍት ያስፈልገዋል። እንቅልፍ መተኛት እንደገና ኃይሉን እንዲያጠራቅም እንዲሰበስብ ያደርገዋል አንጎላችን። እና አንጎላችን ደግሞ ኃይለኛ ሲሆን፣ ኤነርጂ ሲኖረው፣ ንቁ ሲሆን ጭንቀትን ይቀንሳል ማለት ነው። ስለዚህ በቂ እንቅልፍ መተኛት ያስፈልጋል። ሌላው ነገር ከቤተሰቦቻችሁ ጋር፣ ከጓደኞቻችሁ ጋር፣ ከስራ ባልደረቦቻችሁ ጋር ጊዜ ማሳለፍ፣ ወደ ውጭ መውጣት፣ ዞር ማለት። ቤት ውስጥ አንድ ሰው ቁጭ ብሎ ብቸኛ በሆነ ቁጥር ኦቨርቲንክ የማድረግ ወይም ከመጠን በላይ ሀሳቦች በአእምሮ ውስጥ ይመላለሳሉ። እነሱ ደግሞ ይጎዳሉ እና ጭንቀት ለመቀነስ አንዱ አውትዶር ወይም ወደ ውጭ ወጣ ብሎ ከጓደኞቹ ጋር ከቤተሰብ ጋር ጥሩ ጊዜ ማሳለፍ። በዚህ አጋጣሚ ደግሞ ስልክ፣ ኮምፒውተር፣ ቲቪ፣ ኤሌክትሮኒክስ የመሳሰሉትን ነገሮች ጊዜ መቀነስ ያስፈልጋል። ምክንያቱም ድህረ ገጽም መከታተል፣ የተለያዩ ነገሮች ላይ ጊዜ ለብቻ ማሳለፍ ብዙ ነገር ስላለው አንጎላችንም የሚጎዳ ነገር የእንቅልፍ ሰዓታችንን ስለሚያዛባ እሱን መቀነስ ያስፈልጋል። ባይሆን የተለያዩ የዩቲዩብ ቻናሎች፣ የቲክቶክ ላይ የተለያዩ ጭንቀት ሪላክሲንግ ሙዚቃዎች አሉ። እነሱን ማዳመጥ ይቻላል። ጠቃሚ የሆነ ነገር ብታዩበት ይቻላል። ነገር ግን ከመጠን በላይ ኤሌክትሮኒክስ እቃ ላይ ጊዜያቸውን ማሳለፍ የለባችሁም እናንተ ማለት ነው።
ሌላው ነገር ጤናማ አመጋገብ ነው። ያው ጤናማ አመጋገብ አትክልት፣ ጥራጥሬ፣ ፍራፍሬ የሁልጊዜም እንደምለው መብላት ነው። ውሃ በደንብ መጠጣት ነው። ያለው ያው ጤናማ ያልሆኑ ምግቦችን ማስወገድ ነው ማለት ነው። ስለ እንቅልፍ ንጽህና ወይም ስሊፕ ሃይጂን ቪዲዮ ሰርቻለሁ፣ እታች አስቀምጥላችኋለሁ። ስለ እንቅልፍ ችግር ያለባችሁ ሰዎች ምን ማድረግ እንዳለባችሁ ቪዲዮ ሰርቻለሁ፣ እታች አስቀምጥላችኋለሁ። ከዛ ሌላው ነገር ደግሞ ትንንሽ ነገሮችን አፕሪሺየት ማድረግ። ለምሳሌ ውሃ ስትጠጡ፣ ምግብ ስትበሉ ኦኬ ይሄ ውሃ እንዴት ነው የሚያረካው ስትጠጡት በደንብ ኖቲስ ማድረግ፣ አምስቱንም የስሜት ሕዋሳት መጠቀም። ስለዚህ ማየት፣ መጠጣት፣ ማሽተትም ሊሆን ይችላል። በየቦታው ስትሄዱ አዳዲስ ነገሮችን አጽንኦት መስጠት፣ ትኩረት መስጠት፣ ማድነቅ የመሳሰሉት ነገር የምትሰሩት ስራ ላይ ፉል አቴንሽን ወይም ሙሉ ትኩረት መስጠት ያስፈልጋል ማለት ነው። ከዛ ደግሞ ሌላው ነገር ምንድነው? ሰውነትን ማፍታታት፣ ብሪዚንግ ኤክሰርሳይዝ፣ ዲፕ በመተንፈስ የተለያዩ ያተነፋፈስ እንቅስቃሴዎች አሉ። ዩቲዩብ ላይም ሰርች ማድረግ ትችላላችሁ። እና ልክ ጭንቀት ከመጠን በላይ ሲገጥማችሁ አይናችሁን ትጨፍኑና በኤክሴል እና ኢንሄል ወይም ደግሞ በረጅሙ አየር ታስገቡና ትንሽ ትቆዩና ታወጣላችሁ። አሁንም በቃ መተንፈስ ማለት ነው። አየር ታስገባላችሁ ትንሽ ጊዜ፣ አይናችሁን ጨፍናችሁ ከዛ ታስወጣላችሁ። ይሄን እየደጋገማችሁ በሚሰሩበት ሰዓት ላይ ብዙ ኦክሲጅን ይገባል። ይሄ ኦክሲጅን ደግሞ አንጎላችን ጥሩ ኦክሲጅን እንዲያገኝ ያደርገዋል። ሳምባችንም የተለያዩ ሰውነት አካል ክፍላችንም ውጥረቱ ይቀንሳል ማለት ነው። ኦክሲጅን እጅግ በጣም ወሳኝ ነገር ነው። ስለዚህ አተነፋፈስ ቶሎ መተንፈስ መጀመር ማለት ነው። የአካል ብቃት እንቅስቃሴ ማድረግ ነው ወይም ኤክሰርሳይዝ። ስለዚህ ቁጭ ብላችሁ ብዙ ሀሳብ ከምትጨነቁ፣ ሀሳብ ከመጠን በላይ ከምታስቡ ይልቅ ቁጭ ብላችሁ ምን ማድረግ ትችላላችሁ? አካል ብቃት እንቅስቃሴ ዞር ማለት ትችላላችሁ ማለት ነው። ሌላው ነገር ያው ጀስት አጠቃላይ ሪቫይስ ሳረገው ወይም ሳጠቃልለው ምንድነው ግራውንዲንግ የምንለው አለ። ግራውንዲንግ ማለት ያው ይሄ በደብሊውኤችኦ ወይም ደግሞ የዓለም ጤና ድርጅት የጭንቀት መቀነሻ መንገዶች ባወጣው መመሪያ መሰረት የመጀመሪያው ግራውንዲንግ ይባላል። ግራውንዲንግ ማለት የሆነ በህይወታችሁ ውስጥ ትልቅ እንደ ማዕበል ወይም ስቶርም የሆነ በጣም ከባድ የሆኑ ነገሮች፣ ሀሳብ መዛባት ወይም ጭንቀት በሚኖርበት ሰዓት ላይ ራሳችሁን አግላችሁ ማስቀመጥ ማለት ነው። ግራውንዲንግ ማለት እሱ ነው። ከዛ ደግሞ አንሁኪንግ አለ። አንሁኪንግ ማለት እናንተን ከሚጎዱ አሉታዊ አስተሳሰቦች ተገንጥሎ መገንጠል ማለት ነው እና ጥሩ ነገሮችን ማሰብ፣ አዎንታዊ የሆኑ ነገሮችን ማሰብ ነው። ከዛ ሌላው ቢ ካይንድ ወይም ደግ ሁኑ። ስትሄዱ ትንሽ ነገር እንዲያስደስታችሁና ጭንቀታችሁ እንዲቀንስ ለሰው መለገስ፣ እርዳታ ማድረግ። በየመንገዱ ላይ ስትሄዱ ከሰው ጋር ኢቭን ከስትሬንጀር ጋር ወይም ከእንግዳ ከሆነ ሰው ጋር ማውራት ቢ ካይንድ የምንለው እሱ ነው። ከዛ አክቲንግ ኦን ዩር ቫሉስ ወይም እናንተ በህይወታችሁ ውስጥ ስትኖሩ መመሪያ ያላችሁ፣ ማንኛውም ሰው መመሪያ ያለው እና የሚከተለው የተወሰነ ህጎች አሉት። ሃይማኖታዊ ሊሆን ይችላል የመሳሰሉት። ስለዚህ የእናንተን ህይወት መመሪያ አድርጋችሁ የምትቆጥሩት በሃይማኖትም ሊሆን ይችላል፣ በኖርማልም በዓለማዊ ሊሆን ይችላል። እሱን መከተል፣ ፉል አቴንሽን መስጠት፣ ለምትሰሩ ስራ ሙሉ አቴንሽን መስጠት ይሆናል ማለት ነው። ስለዚህ ያው ይሄን ይመስላል። በአጠቃላይ የዓለም ጤና ድርጅት የጭንቀት መቀነሻ መንገዶች ያወጣውን መመሪያ መጽሐፍ ነው። ያው በእንግሊዝኛ ነው ያለው። ማንበብ ከፈለጋችሁ ይረዳችኋል፣ እጅግ በጣም ይረዳችኋል። በስዕላዊ መልክ ስለሆነ ለእናንተ ይጠቅማችኋል እና እታች አስቀምጥላችኋለሁ። ቀጥታ ፒዲኤፍ ነው። እታች ኮመንት ሴክሽን ላይ ያስቀምጥላችኋለሁ። እንግዲህ ለዛሬ ይሄን ይመስል ነበር ስለ ጭንቀት መቀነሻ መንገዶች ይዤላችሁ የመጣሁት ቪዲዮ። ዶክተር ሳራ ዮሐንስ ነኝ፣ ፋሚሊ ዶክተር። ለማንኛውም ጥያቄና አስተያየት ካላችሁ እታች ኮመንት ላይ አሳውቁኝ። አዲስ የሆናችሁ ለኔ ዩቲዩብ ቻናል ሰብስክራይብ በማድረግ ነው የደውል ምልክት መጫን እንዳትረሱ። ጭንቀት ላለበት ሰው ወይም ከመጠን በላይ ለሚጨናነቅ ሰው ካላችሁ የምታውቁት ሰው ካለ ለሱ ይሄን ቪዲዮ ሼር አድርጉለት፣ ላኩለት። እስከሚቀጥለው ቪዲዮ እስክንገናኝ ድረስ መልካም ቆይታ። እወዳችኋለሁ። ቻው